بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبينا وسيدنا محمد وعلى آله وصحبه أجمعين. أما بعد، ودي يتكبرت ويجانا لتكتاتاوج اندي انتاچو سلام ناچو الحمد لله ባላችሁበት ያላህ ሰላም በእናንተ ላይ ይሁን እያልኩኝ የዛሬን ፕሮግራም እጀምራለሁ ማለት ነው። ባላችሁበት አላህ ይጠብቃችሁ፣ አላህ ከእናንተ ጋር ይሁን እላችኋለሁ። እና ኢንሻአላህ ተዓላ ትንሽ እስቲ مراتب القراءة الصحيحة እናያለን አብረን። አቀራሮች የቁርአን አቀራር በሶስት አቀራር ነው የሚቀረው። እሱን እስቲ በዝርዝር እናያለን ማለት ነው ኢንሻአላህ ተዓላ። ሁላችሁም ከኔ ጋር እስከ መጨረሻ እንድትቆዩ ጠይቃችኋለሁ። በዛውም ደግሞ ኢንሻአላህ ተዓላ ለሌሎቻችሁም እንዲደርስ ላይክ ሼር ማድረግ አትርሱ። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። ኦኬ بسم الله الرحمن الرحيم. مراتب القراءة الصحيحة يعني للقراءة ثلاث مراتب حسب السرعة في قراءة القرآن الكريم مع الالتزام بأحكام التلاوة ومخارج الحروف. የቁርአን مراتب درجة የቁርአን አቀራር የሚቀርብበት ሶስት ደረጃ ነው ያለው። ከነዛ እስቲ ሶስቱንም አብረን እናያለን ማለት ነው። ማን እንደሆነ እንዴት እንደሆነ አብረን ነው የምናየው ማለት ነው። እሺ አወለን አንደኛው አልሐድር ነው የሚባለው። አልሐድር ማለት ምንድነው? አልሐድር ማለት ምንድነው? هو القراءة بسرعة ቶሎ መቅራት ነው። አልሐድር ማለት ቶሎ መቅራት مع الالتزام بأحكام التلاوة የቁርአንን አህካም እየጠበቁ መቅራት ማለት ነው። ለምሳሌ መቸኮል ቶሎ መቅራት እንዳለ ሆኖ ግን አህካሙን እየጠበቅን ሳይጠፋ መኻሪጁ ሳይጠፋ ልክ ሳናልፍ ማለት ነው መቅራት። فالإنسان إلى الآن سولج قد ينشط يدستال فيقرأ بسرعة ቶሎ ይቀራል ليستكثر الحسنات أجر اندي بازالت بكثرة القراءة بقراءته بذات فتسمى ይችኛው ምን ትባላለች? تلك القراءة እንደዚህ አይነት ቅራአት ምን ይባላል? ሐድር ይባላል ማለት ነው። ለምሳሌ አንድ ሰው ብዙ ከቀረው አጅሩ ይታሰብልኛል፣ ብዙ አጅር አገኛለሁ፣ አላህ ዘንድ ብዙ ኸይር ይጻፍልኛል ብሎ ስለማያስብ ቶሎ መቅራት ይወዳል አንዳንድ ሰው ማለት ነው። እንደዚህ አይነት ቅራአ ምን ትባላለች? ሐድር ትባላለች ማለት ነው። ኦኬ ثانيا ሁለተኛ ተሐቂቅ ማለት ምንድነው? ሁለተኛ ደረጃ ላይ ነን አሁን። ሁለተኛ ደረጃ ተሐቂቅ ይባላል። هو እሱ ኢጥቃኑ القراءة بتؤدة وطمأنينة ቅራአቱን አሳምሮ መቅራት ነው። በطمأنينة ቀስ ብሎ መቅራት مع تدبر المعاني معناውን እያስተነተኑ ومراعاة الأحكام أحكامን ጠብቆ فقد يكون القارئ في حالة التعليم والتعلم أو يريد رياضة اللسان وتقويم الألفاظ فيقرأ بتؤدة وطمأنينة مع مراعاة الأحكام فتسمى تلك القراءة بالتحقيق. ስለዚህ አሁን ይሄ ሁለተኛ ደረጃ ምን ይባላል? ሁለተኛ ደረጃ ተሐቂቅ ይባላል ማለት ነው። ተሐቂቅ ማለት በጡማኒና ቀስ ብሎ መቅራት፣ ተረጋግቶ መቅራት፣ ማዕናውን ተደቡር እያደረጉ አህካም እየጠበቁ አህካሙ እንዳይበላሽ ተጅዊዱ እንዳይበላሽ አድርጎ መቅራት ምንድነው የሚባለው? ይሄ አሁን ተሐቂቅ ይባላል ማለት ነው። في حالة التفقد يكون القارئ يهونال في حالة التعليم በማስተማር ውስጥ ይሆናል፣ በመማር ውስጥ ይሆናል። ምላሱን ደግሞ
ያስተምራል ማለት ነው። ምላሱን ደግሞ ያስተምራል አህካሙን ማለት ነው። ወተቅዊም አልአልፋዝ ለፍዙን በደንብ አሳምሮ ይቀራል። አህካሙን ጠብቆ እንደዚህ አይነት ቅራአ እና ምን ትባላለች ማለት ነው? ተሐቂቅ ትባላለች። ጀዛኩሙላሁ ኸይረን። ሶስተኛ ደረጃ ላይ ደርሰናል። ሶስተኛ ደረጃ ደግሞ አተድዊር። ሶስተኛ ደረጃ አተድዊር። ተድዊር ማለት ምንድን ነው? መጀመሪያው አልሐድር ብለናል። አንደኛ ደረጃ አልሐድር፣ ሁለተኛ ደረጃ አተሐቂቅ፣ ሶስተኛ ደረጃ ደግሞ አተድዊር። ተድዊር ማለት ምንድን ነው? هو القراءة بين الحدر والترتيل مع مراعاة الحكام። እሱ አሁን ተድዊር ማለት በተሐቂቅና በሐድር መካከል፣ ተሐቂቅና ሐድር መካከል ሙራዓት አህካምን እየጠበቁ መቅራት ነው። እነዚህ ያሳለፍነውን ደረጃዎች አልሐድርና አተሐቂቅ መካከል በእነሱ መካከል የሆነ ያኒ بين الحدر والترتيل በእነሱ መካከል የሆነ ደረጃ ነው አሁን ይሄ ማለት ነው። ከነሱም አይበልጥም፣ ግን በእነሱ መካከል የሆነ ደረጃ ነው። ሶስተኛ ደረጃ ሙራዓት الأحكام አህካምን እየጠበቁ መቅራት። ኦኬ وكل هذه المراتب تقع تحت مسمى الترويل. قال تعالى ورتل القرآن ترتيلا. ورتل القرآن ترتيلا. وقال الإمام ابن الجزري رحمه الله في الطيبة ويقرأ القرآن بالتحقيق مع حدر وتدوير وكل متبع. ترتيب المراتب من حيث الأفضلية على النحو التالي. وقال الإمام الجزري رحمه الله ويقرأ القرآن مع التحقيق بالتحقيق مع حدر وتدوير وكل متبع. ترتيب سنرجو من حيث الأفضلية على النحو التالي. مراتب القراءة الصحيحة: تحقيق، التدوير، الحدر. والصواب أن الترتيل يشمل التحقيق والحدر والتدوير، فكل من يقرأ بهذه المراتب الثلاثة دخل في قوله تعالى ورتل القرآن ترتيلا. جزاكم الله خيرا وبارك الله فيكم. እና ይሄን ይመስላል ማለት ነው የዛሬ ፕሮግራማችን ስለ የቁርአን አቀራር ደረጃ እስከ 3 አስቀምጠናል ማለት ነው። جزاكم الله خيرا። ለሌሎቻችሁም ሼር አድርጉ። አልሐድሩ አተሐቂቅ አተድዊር እንዳትረሱ። አልሐድሩ አተሐቂቅ ወተድዊር እነዚህ 3 ናቸው ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።